እናንተ ምንም ነገር ሳታውቁ በእርግጠኝነት በዚህ ነገር ገንዘባችሁ ተበልቷል እስከዛሬ ምን እንደሆነ እስቲ አጠር አድርጌ ልንገራችሁ። ይሄ ነገር ዳይናሚክ ፕራይሲንግ ይባላል እና ለምሳሌ ኦንላይን እቃ ለመግዛት ሄዳችሁ ስታዩ መጀመሪያ ጊዜ የምታዩትና ሁለተኛ ላይ የምታዩት ዋጋ የተለያየ ነው ማለት ነው ተመልሳችሁ ስትሄዱ። ይሄ ማለት ያንን ዌብሳይት መጀመሪያ ቪዚት በምታደርጉበት ጊዜ ኩኪ ይሰጣችኋል። ያ ኩኪ እናንተን ነው ትራክ የሚያደርገው። ተመልሳችሁ ስትሄዱ ኢንተረስት እንዳላችሁ ስለሚያስቡ ዋጋ ይጨምራሉ ማለት ነው። ለምሳሌ አንድ ልገዙ ያሰባችሁት ፕሮዳክት ወይም ደግሞ ሰርቪስ ዋጋ 1000 ከሆነ እና ዛሬ አይታችሁ ዛሬ ሳትወስኑ ቀርታችሁ ነገ ተመልሳችሁ ብትሄዱ እዛ ዌብሳይት ላይ ዋጋው ከ1000 ወደ 1100 ወይም ደግሞ ወደ 1200 ሆኖ ይጠብቃችኋል። ይሄ የሚሆነው ዲስካውንት አልቆ ወይም ደግሞ ዋጋው ጨምሮ ሳይሆን እናንተ ኦልሬዲ በቃ ስፔንድ ለማድረግ ወሰናችኋል ብሎ ስለሚያስቡ ነው። ከኦንላይን ሾፒንጎች በተጨማሪ ይህንን ሜትር በአብዛኛውና በጣም አግሬሲቭሊ የሚጠቀሙት ኦንላይን ላይ የበረራ ቲኬቶችን የሚቆርጡበት ዌብሳይቶች ናቸው። ከደቂቃዎች በፊት ያያችሁት የበረራ ዋጋ ከደቂቃዎች በኋላ ደግሞ በእጥፍ ጨምሮ ሁሉ ልታገኙ ትችላላችሁ። እነዚህ ነገሮች አቮይድ ለማድረግ እነዛ ዌብሳይቶች ላይ አካውንት ክሬት እንዳታደርጉ፣ ቪፒኤን ተጠቀሙ፣ ኩኪዎችን አክሴፕት አታደርጉ፣ ኢንኮግኒቶ ተጠቀሙ፣ ዲቫይሶችን ለመቀያየር ሞክሩ እና ደግሞ ክሬዲት ካርድ ኢንፎርሜሽናችሁን ሴቭ እንዳታደርጉ።